ሰላም 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 ዩቲዩብ እንዴት ናችሁ? በምድራችን ላይ አንድ አህጉር አለ። ሳተላይቶች የመሬቱን ክፍሎች እንዳይታዩ ምስሎቹን የሚያደበዝዙበትና ማንም ሰው ወደዛ ጉዞ እንዳያደርግ የሚከለክልበት ቦታ። እዚህ ቦታ ላይ ምንም አይነት ሰላማዊ ሰዎች ወይም ደግሞ የሚታወቅ ከተማ የለበትም። ሆኖም ግን በደርዘን የሚቆጠሩ መንግስታት በእርሱ ቦታ ላይ የተለያዩ ሳይንሳዊ የምርምር ጣቢያዎች አሏቸው። ይህ አንታርክቲካ ነው። በምድር ላይ በጣም ቀዝቃዛውና እጅግ በጣም ጥብቅ ቁጥጥር ያለበት ቦታ። እናም ጥያቄው ቀላል ነው። አንታርክቲካ ውስጥ ምንድን ነው የተደበቀው? አንታርክቲካ በፕላኔታችን ላይ ከየትኛውም አህጉር የተለየ ቦታ ነው። በይፋ የትኛውም ሀገር እንደ ባለቤት ሆኖ አልያዘውም። እዚህ ቦታ ላይ ወታደራዊ እንቅስቃሴ ማድረግና ሀብት ማውጣት በፍጹም የተከለከለ ነው። ይህ እንግዲህ እንደ ኤሮፓያን አቆጣጠር በ1959 የተፈረመውን በአንታርክቲካ ውል ውስጥ የሰፈረው አንዱ ህግ ነው ማለት ነው። ይህም ነበር ህዝቡ ላይ ትልቅ ጥያቄ እንዲፈጥርበት ያደረገው። አንድ በበረዶ የተሞላች አህጉር ለምን የሁሉ ህጎች ያስፈልጋታል? እንግዲህ አንታርክቲካ ቀዝቃዛ ብቻ አይደለችም። ይልቁንም ለሰው ልጅ ለመኖር እጅግ አዳጋችና የማይቻልባት ቦታ ነች። አንታርክቲካ ላይ የሙቀት መጠኑ ከኔጌቲቭ 80 ዲግሪ ሴልሺየስ በታች ሲሆን ቆዳ በደቂቃዎች ውስጥ ሊቀዘቅዝ ይችላል። አየሩን መተንፈስ እንኳን ሳምባን ይጎዳል። እንደ ተለያዩ መረጃዎች ከሆነ አንታርክቲካ የብዙ ሰዎችን ህይወት ቀጥፏል። በጣም ታዋቂ ከሆኑ አደጋዎች ውስጥም አንዱ የመቶ አለቃ ሮበርት ጉዞ አንዱና ዋነኛው ነበር። እንግዲህ በዚህ ጉዞ ውስጥ መላው ቡድኑ ደህንነቱ ከተጠበቀው ቦታ ጥቂት ኪሎ ሜትሮች ርቆ በበረዶ ሞቶ ነበር የተገኙት። አስክሬናቸው ሁላ በረዶ ነበር የሆነው። ማለትም ይሰበራል ሁላ ማለት ነው አስክሬናቸው። ያን ያህል ነው እዛ ያለው ቅዝቃዜ። እንግዲህ አንታርክቲካ ላይ ያለው በረዶና ቅዝቃዜ ሰውነት ላይ ብቻ አያበቃም ጉዳቱ፣ አይምሮንም ጭምር እንጂ። ክረምት በአንታርክቲክ እጅግ በጣም ከባድ ነው። ፀሐይ ለወራት ትጠፋለች። የምርምር ጣቢያዎችም ሙሉ በሙሉ በቃ አጠቃላይ ጨለማ ይሆናሉ። የስነ ልቦና ባለሙያዎች እንደሚሉት ከሆነ ከአካባቢ ሁኔታ አንጻር ከባድ የሆነ የመንፈስ ግጭቶች፣ ቅዠቶችና የስሜት መለዋወጦች አንድ ሰው ላይ ሊያጋጥሙ ይችላሉ። እንደውም የሆነ ጊዜ ላይ በሩሲያ ጣቢያ ውስጥ ያለ ተመራማሪ ክረምቱ ካመጣበት ጭንቀትና የስሜት መረበሽ የተነሳ የገዛ ባልደረባውን እስከ መጉዳት ደርሶ እንደነበር ይታወቃል። እዚህ ጋ ነው እንግዲህ ስለ አንታርክቲካ የሚረብሽ እውነታ ያለው። ከበረዶ በታች እጅግ በጣም ትላልቅ ተራሮች፣ በሚሊዮን ለሚቆጠሩ ዓመታት ተደብቀው የቆዩ የከርሰ ምድር ሐይቆችና በሰው ዓይን ሊታዩ የማይችሉ መልክዓ ምድሮች ከበረዶ ስር ተደብቀው ይገኙበታል። አንድ ምሳሌ ለማየት ያህል ቮስቶክ የተባለው ሐይቅ እስከ 4 ኪሎ ሜትር በሚጠጋ በረዶ ስር ተቀብሮ እስከ 15 ሚሊዮን ዓመታት ድረስ ተደብቋል። አንታርክቲካ ተራ በረዶ ብቻ አይደለም፣ የታሸገና እንዳናየው የተከለከልነው ሌላ ዓለም ነው። ምንም እንኳን ለሳይንስ ቢሆንም ወደ አንታርክቲካ መድረስ እጅግ በጣም ከባድና የተገደበ አንዳንዴም የማይቻል ነው። አንዳንድ ክልሎች እንዲሁም ቦታዎች ጭራሹኑ ሙሉ በሙሉ ለምንም ነገር መግባት
የተከለከሉ ናቸው። ቅድም እንዳልኳችሁ ማፕ ላይ ለማየት ብትሞክሩ እንኳን የተወሰኑ የሳተላይት ምስሎች የደበዘዙና ለማየት የተገደቡ ናቸው። እኔ አንድ ጥያቄ አለኝ። ለምንድን ነው ሁሉም የዓለም መንግስታት እዚህ ሲሆን እርስ በርሳቸው እየተጣሉና ጦርነት እየከፈቱ፣ ለአንታርክቲካ ሲሆን ግን ሁሉም በአንድነት እየደበቁና እየጠበቁት ያሉት? ቅድም እንዳልኩት አንታርክቲካ ለሳይንስ ክፍት እንደሆነ በይፋ ቢገለጽም እውነታው ግን ከዛ በጣም ይራቅ ነው። ምክንያቱም በጣም ጥቂትና የተመረጡ ሰዎች ናቸው የሚሄዱ። እናም ማንም ማለት በሚቻልበት ሁኔታ በነፃነት ወደ ፈለገው ቦታ መንቀሳቀስ አይችልም። እናንተስ ስለዚህ ጉዳይ ምን ታስባላችሁ? እንግዲህ ስለ አንታርክቲካ ሌሎች ተጨማሪ የተለያዩ ቪዲዮዎች እንድሰራላችሁ ከፈለጋችሁ ኮሜንት ስር አሳውቁኝ። በቀጣይ እንገናኝ። ቻው።